ቶማስ ፓርቲ በቀይ እሬ እዚህ ልጅ ነገር አሁን አስጠላኝ። አሰላለፉ ውስጥ አለ ሲያሟሙቅ ተጎዳ፣ የሆነ ጊዜም ሲያሟሙቅ ተጎዳ። ማስታወቂያ የሚሰራው ደግሞ ከሰባት ወጠምሻ እየተጋፋ እየተላፋ ይሰራና ለአርሰናል ሲሆን ይጎዳል። በቃ ቶማስ ፓርቲ ባልመጣ ወላሂ ነው ከልቤ ነው። በቃ በገባበት ጨዋታ ከሱ ትልቅ ነገር ታዩና ተደስታችሁ ከዛስ በቃ እንደዚህ ነው ማስታወቂያ ነው የሚሰራው። እንደዚህ ከሰው እየተጋፋ በቴስታ እየጣለ ሜዳ ውስጥ ሲያሟሙቅ እኔ ረፍት ነው በቃ አርሰናል አሁን እንዳልሰራ ቪዲዮ አንድ የሚያቃጥለኝ ይሄ ሰውዬ ነው። 4-0 ገርፈን አስደንግጠናል አዳሚን። ግን ይሄን ልጅ ምን ማድረግ እኔ ዋና ስራው ማስታወቂያ፣ በትርፍ ሰዓቱ ደግሞ እግር ኳስ ነው እየመሰለው ያለ። ምን እንዴት ነው ሲያሟሙቅ ሁሌ የሚጎዳው? በተከታታይ የዚህ ልጅ ግልጋሎት መች ነው የምናገኘው? ቲምበርን አስፈርመ ነው እኮ 1 ዓመት ሙሉ ተኝቶ ያለ አይደለ እሱ ነገር አገልግሎት አላገኘንም። ይሄ ደግሞ አንድ ጨዋታ ይመጣል ከዚህ ይወጣል። ከጉዳቱ ላኩ አላጫወተውም እኮ አርቴታ ተጎርቶ ነው የመጣው ብሎ እኮ አላጫወተውም። ጭራሽ አያጫወተውም። ሲያሟሙቅ ይጎዳል። ምንድነው ነው ውስጡ? ምን ካርቶን ፔስታል ነው እንዲሞላው ውስጡን ቅርጽና መልክ ብቻ